ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ ስለ ማንጎ አስደናቂ የጤና ጥቅሞች በዝርዝር በዚህ ቪዲዮ የምንዳስስ ይሆናል። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ትጀምሩ ዘንድ በአክብሮት እጠይቃለሁ። ማንጎ በጣፋጭ ጣዕሙ ብቻ ሳይሆን ከ20 በላይ በሆኑ ቫይታሚኖች፣ ማዕድናትና ኃይለኛ አንቲኦክሲዳንቶች የተሞላ አስደናቂ የአመጋገብ ይዘት ያለው የፍራፍሬ አይነት ነው። ማንጎ ከሚሰጣቸው የተለያዩ የጤና ጥቅሞች ውስጥ ለዛሬ በመጀመሪያ ያስቀመጥነው የሰውነትን የበሽታ የመከላከል አቅም ማጠናከር ይችላል። ማንጎ በቫይታሚን ሲ የበለጸጉ የምግብ አይነቶች ውስጥ አንዱ ነው። አንድ ኩባያ የተከተፈ ማንጎ በየቀኑ ከሚመከረው መጠን ውስጥ ወደ 70% የሚጠጋውን የቫይታሚን ሲ መጠን ሊሰጠን ይችላል። ቫይታሚን ሲ ኃይለኛ አንቲኦክሲዳንት ሲሆን የተለያዩ የመከላከያ ሴሎችን ማምረትና ተግባርን በመደገፍ ሰውነት ከበሽታና ከኢንፌክሽን የመከላከል አቅሙን ያጠናክራል። በተጨማሪም ሰውነት የአይረን ወይም የብረት ማዕድንን በአግባቡ መጥጦ እንዲጠቀም ቫይታሚን ሲ ያስፈልጋል ማለት ነው። ለዛሬ በሁለተኛ ያስቀመጥነው የማንጎ የጤና ጠቀሜታ ለአይን ጤንነት ይጠቅማል። የማንጎ ደማቅ ቢጫ ብርቱካናማ ቀለም የሚመጣው ሰውነታችን ወደ ቫይታሚን ኤ ከሚለውጣቸው እንደ ቤታ ካሮቲን ካሉ ካሮቲኖይድስ ነው። በተጨማሪም እንደ ሉቲን ያሉ አንቲኦክሲዳንቶችንም ይዟል። ቫይታሚን ኤ ለጥሩ እይታ አስፈላጊ ነው። ሉቲን በአይን ሬቲና ውስጥ በመከማቸት ጎጂ ከሆኑ ሰማያዊ መብራቶች ወይም ብርሃኖች ይከላከላል። እንዲሁም ከእድሜ ጋር ተያይዞ የሚመጣውን የአይን ሞራ ግርዶሽ እና ሌሎች የአይን ችግሮችን የመቀነስ እድል ይሰጠናል ማለት ነው። ለዛሬ በሶስተኛ ያስቀመጥነው የማንጎ ጠቀሜታ የምግብ መፈጨትን ያሻሽላል ማለት ነው። ማንጎ በቂ የሆነ የአመጋገብ ፋይበር ሁለቱንም የሚሟሟም እንዲሁም የማይሟሟውንም ይዞ ይገኛል ማለት ነው። ይህ ደግሞ የምግብ መፈጨት ሂደት ላይ ብዙ ጠቀሜታዎች አሉት ማለት ነው። ማንጎ በውስጡ ፋይበር በመያዙ የተነሳ የሆድ ድርቀትን ለመከላከልና መደበኛ ወይም ጤናማ የአንጀት እንቅስቃሴን ያበረታታል። ለጥሩ የአንጀት ባክቴሪያዎችም ምግብ ይሰጣል ማለት ነው ፋይበር። ሌላ የማንጎ ጠቀሜታ ለዛሬ የተቀመጠው የልብና የደም ዝውውር ጤናን ይደግፋል። ማንጎ በፖታሲየም፣ ማግኒዥየም እና ኃይለኛ አንቲኦክሲዳንቶች የበለጸገ ነው። ፖታሲየም እና ማግኒዥየም በሰውነት ውስጥ ያለውን የሶዲየም አሉታዊ ተጽዕኖ በመቆጣጠር የደም ግፊትን ለመቀነስ ይረዳሉ። ይህም ለልብ ህመምና ለስትሮክ ተጋላጭነትን ለመቀነስ ቁልፍ ነገር ነው ማለት ነው። ማንጎ በውስጡ በያዘው ኃይለኛ አንቲኦክሲዳንት የተነሳ ደግሞ መጥፎ የሆነውን የኮሌስትሮል አይነቶች ኤልዲኤልን ለመቀነስ፣ እብጠትን ለመቀነስ ወይም ኢንፍላሜሽንን ለመቀነስና የደም ስሮችን ለመጠበቅ ጤናቸውን ለመጠበቅ ይጠቅማል ማለት ነው። ለዛሬ በአምስተኛ ያስቀመጥነው የማንጎ ጠቀሜታ ለሚያብረቀርቅ ቆዳና ፀጉር ይጠቅማል። በቫይታሚን ሲ፣ በቫይታሚን ኤ እና በቫይታሚን ኤ የበለጸገ በመሆኑ ማንጎ የተለያዩ ጠቀሜታዎችን ይሰጠናል ማለት ነው። ቫይታሚን ሲ ቆዳን የሚለጠጥ እና ወጣት እንዲሆን የሚያደርገውን ኮላጅን የተባለ ፕሮቲን ለማምረት ወሳኝ ነው። ሌላኛው ቫይታሚን ኤ እና ቫይታሚን ኢ ናቸው። ለቆዳና ለፀጉር ጤንነት እነዚህ ደግሞ አስፈላጊ ሲሆኑ ፍሪ ራዲካልስ የሚያመጡትን ጉዳት ለመከላከል ይረዱናል ማለት ነው። ለዛሬ በመጨረሻ ያስቀመጥነው የማንጎ ጠቀሜታ ኃይለኛ አንቲኦክሲዳንቶችን መያዙና የካንሰር ተጋላጭነትን መቀነስ ነው። ማንጎ በውስጡ እንደ ማንጊፌሪን፣ እንደ ጋሊክ አሲድ የመሳሰሉ ፖሊፌኖሎች የተሞላ ነው ማለት ነው። እነዚህ ውህዶች ኃይለኛ አንቲኦክሲዳንት ሆነው ሴሎችን ከኦክሲዳይዝ ጭንቀትና ከፍሪ ራዲካል ጉዳት ይከላከላሉ። ይህም እንደ ልብና የደም ህመም፣ ልብና የልብ ነክ
ህመሞችንና አንዳንድ የካንሰር አይነቶችን ሊከላከል ይችላል። ለምሳሌ የጡት ካንሰር ካሉ ስር የሰደዱ በሽታዎች ጋር እንግዲህ ለመቀነስ እንደሚጠቅም የተለያዩ ጥናቶች ያሳያሉ ማለት ነው። እንግዲህ ዛሬ የማንጎን የጤና ጠቀሜታዎች በዝርዝር ተመልክተናል። እስካሁን እንግዲህ ይህን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ብዙሃን መረጃው ይዳረስ ዘንድ እንጠይቃለን። ሀሳብ አስተያየት ካላችሁ ቢሻሻል ቢጨመርልን ቢሰራልን የምትሉትን ነገሮች ኮሜንት ላይ ያሳውቁን። ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ። ቻው።